ሀብታም ለመሆን ዓለማችን ላይ 4 መንገዶች ብቻ ነው ያሉት ይባላል። አንደኛ በውርስ ከቤተሰቦች ሀብት ካገኘ ወይም ሎተሪ ከደረሰ። ሪሰርች እንደሚያሳየው በውርስ ሀብት ካገኙ ሰዎች 70% የሚሆኑት ድሃ ሆኖ ነው የሚሞቱት። በ2010 ጆርናል ኦፍ ፋይናንሻል ኤዱኬሽን ላይ ታትሞ የወጣው ጥናት እንደሚያሳየው ሎተሪ ከደረሳቸው 10 ሰዎች ውስጥ 7ቱ በ5 ዓመት ውስጥ ብሩን ጨርሰው ወደ ቀድሞ ኑሯቸው ይመለሳሉ። ኢዚ ካም ኢዚ ጎ። ሁለተኛ ስርቆትና ማጭበርበር። አልዋሽህም ብራዘር፣ አብዛኞቹ ሀብታሞች የሆነ መስመር ላይ ይችን ዘዴ ተጠቅመዋታል። ግን አንተ ይቅርብ። ዋረን ቡፌት ምን ይላል መሰለህ? በቢዝነስ ዓለም ላይ ጥሩ ስምና ዝና ለመገንባት 20 ዓመታትን ይፈጅብሃል። ነገር ግን ስህተት የተገኘበት ጊዜ ይህ ዝናና ስም በ5 ደቂቃ ውስጥ ወደ አመድነት ይቀየራል። መልሰህ አታገኘውም። ስለዚህ ሎንግ ተርም የምታስብ ከሆነ ይህን አማራጭ አትሞክረው፣ ይቅርብህ። ሶስተኛ ሃርድ ወርክ፣ ጠንክረ መስራት። the father of modern economics በመባል የሚታወቀው የኢኮኖሚክስ ሊቅ አዳም ስሚዝ ምን ይላል መሰለህ? when you serve others wealth follows። ሌሎችን የሚጠቅም ነገር ስትሰራ ሀብት ወደ አንተ ይመጣል። ስለዚህ ወጥረ ስራ፣ ግን ስማርቱን። ሁሉም ሰው የሚሰራውን ስራ ከሰራ እንደ ማንኛውም ሰው ነው የምትሆነው፣ አያልፍልህም። ስለዚህ ለአንተ የሚሆንህን የሚያዋጣህን ነገር አጥና። እንግዲህ ብዙዎቹ የተሳካላቸው ሰዎች እንደሚያወሩት ከሆነ ትክክለኛው የሀብት ማግኛ መንገድ ሶስተኛው አማራጭ። አራተኛው የሀብት መንገድ ምን ይመስላችኋል? እስቲ ግምታችሁን ኮሜንት ላይ ጻፉ።